መልካም አሁን እንደዚህ አይነት ደቡብ ሱዳኖች ድንበር ጥሰው ለምንድን ነው ወደዚህ የሚመጣ? አንድ ነገር አለ። ብዙ ሰው ያልተረዳ አንድ ምክንያት አለ። ምክንያቱ ምንድነው? በድንበር ላይ የሚኖሩት ህብረተሰቦች ይሄ ደቡብ ሱዳን ናቸው፣ ይሄ ኢትዮጵያውያን ናቸው የሚያስበው መንግስት እንጂ እዛው ያለው ህብረተሰብ አያስቡ። በዛ አካባቢው የኛ መሬት ናቸው ይላሉ፣ በዚህ አካባቢው የኔ መሬት ነው ይላሉ። ምክንያቱም ከለላ ነው የሚያካፈለው እንጂ አንድ ብሔረሰብ ናቸው በሁለቱም ወገን ያለው። አዎ ወደ ብሔር ግጭት በሚገቡበት ጊዜ በኢትዮጵያ ውስጥ ከተጀመረ በሱዳን ያለውን ነዋሪዎች የራሳቸው ብሔር ለመደገፍ ተሳትፎ ለማድረግ ይመጣሉ ያለ መንግስታቸው እውቅና። the same is true በዚህ ችግር ከተፈጠረ በኑዌርና በአኝዋ ከተፈጠረ በሱዳን በደቡብ ሱዳን ግዛት ውስጥ ያለው ያለ መንግስታቸው ፈቃድ መጥቶ ይሳተፋሉ ግጭቱ ላይ። አዎ ለምን የሚያሰቡት ምንድነው? በቃ ብሔራቸው ብቻ ነው የሚያሰቡት እንጂ ይሄ ሌላ ሉዓላዊ ሀገር ነው፣ ይሄ ሉዓላዊ ሀገር ነው አስቡም። በድንበር ላይ በድንበር ላይ ለምን ተነካ ነው? አዎ የኔ ብሔር ለምን ተነካ ነው? አሁን ለምሳሌ ሌሎች እንደዚህ አይነት ነገር አለ በሌሎች ድንበሮች ይመስለኛል። ለምሳሌ አሁን በትግራይ ወይ ህዝቡን ስልጣኔው ይለያያል ከህዝቦቹ እንደዚህ አይነት ባህሪ አለ። እኔ ራሴ ከደቡብ ሱዳን ነዋሪዎች ተነስቶ ከኢትዮጵያ ውስጥ ያለው ነዋሪዎች አንድ ላይ ተቀናጅቶ ጆር ወረዳ ጥቃት መሰንዘሩ የደቡብ ሱዳን እጁ አለበት የሚባለው እምነት የለኝም። ሊኖር ይችላል። ምክንያቱም አንዳንዴ የራሳችሁ የፖለቲካ የጥላቻ የምናምን ያለመግባባት ሊኖር ይችላል። ግን ዋናው ትልቁ እነሱ የሚያምኑት ብሔራችሁ ብቻ ነው የሚያምኑት። እንደዚህ አይነት ነገር አለ። በዚህ ሂደት ግን ቤትም ያቃጥላሉ፣ እንስሳትም ያቃጥላሉ፣ በቃ ልጆቹም ዘርፈው ይወስዳሉ። እንደዚህ አይነት ነገር አለ። በአኝዋክም አለ፣ በኑዌርም አለ። ለብሔራችሁ ብሎ እንደዚህ አይነት ነገር አቶ ሳይመን ምናልባት እዛ ደቡብ ሱዳን ላይ አኝዋክና ኑዌር አጋጣሚ ቢጋጩ ኢትዮጵያ ያሉት ሄደው ለመደገፍ ለምን ተነካ ብለው የሚሄዱበት አጋጣሚ ነበር። ይሄዳሉ፣ ወደዛ እዛ ድንበር አካባቢ ያሉት ህብረተሰቦች ይሄዳሉ፣ አኝዋክም ይሄዳሉ። እነሱ በቃ በምርጫው ነው አሁን የሚታየው፣ በራሱ ምርጫው ነው። ምክንያቱም ድንበሮች እኮ አንድ ትናንሾች ወንዞች ናቸው። አሁን አንድ ባለአባት ወይም አንድ አባት በዚህ በኩል እርሻ ይኖራል፣ በዚህ በኩልም በኢትዮጵያውም እርሻ ታገኘዋለህ፣ በዛምም የራሱ የከፍት ብረትም ታገኛለህ። ሁለቱም የራሱ ብሔር የራሱ መሬት ነው ይላሉ ብሎ ያስባሉ። ከዛ በዚህ በኩል ችግር ከተነካ በቃ የኔ ብሔር ተነክቷል። የብሔሩም ብቻ አይደለም ዘመዶቹ። መልካም